እንግዲህ መጀመሪያ የምናደርገው ሁሉንም ብሎኖች አንድ በአንድ የምንፈታ ይሆናል። ብሎን በምንፈታበት ጊዜ እንደ ድጋፍ እንዲያገለግለን እጃችንን እንደዚህ እንይዛለን። ደን ጠበቅ አድርገን እጃችንን አስደግፈን ምንፈታ ይሆናል ማለት ነው። ከፈታን በኋላ ባስ ላይን አለን። ቺን ባስ ላይን ሚኒ ቦርዱን እና ሜን ቦርዱን የሚያገናኘው እሷን በእጃችን ቀስ ብለን ወደ ላይ ሳብ አድርገን ምንፈታ ይሆናል ማለት ነው። እዚህ ጋር ሚኒ ቦርድ አለች። ሚኒ ቦርዳችን እንግዲህ ቀጥታ ኦን በምናደርግበት ጊዜ ላይቱ እዚህ ጋር ነው። ይሄኛው ሪፍሌክት የሚያደርግልን ነው ላይቱ ማለት ነው። ከስር አለ ፈተና ያለ ይሄን ሪፍሌክት የሚያደርገው መጀመሪያ የምናነሳው ይሄን ይሆናል። ይሄን ለማንሳት ከስር ቀስ ብለን ከፍ ማድረግ እዚህ ጋር በእጃችን ወደ ላይ ከፍ ማድረግ መሳብ ማለት ነው። ይሄኛውን ደግሞ ለመፍታት የምናደርገው ወደ ላይ ይሄንን ብድግ ማድረግ ወደ ላይ ብድግ አድርገን እዚህ ጋር የምትይዛለች እሷን ወደ ጎን ሳብ በማድረግ እዚህ ጋር ላይት አለች። ቺን ላይት ይሄ ሪፍሌክት ለማድረግ ነው የሚጠቅመው። እዚህ ጋር ብሎከር አለ። ስለዚህ እዚህ ጋር ወጥቶ የምናየው እሱ ነው ማለት ነው። ቀጣይችን ገፋ አድርገን ማውጣት። እንግዲህ እዚህ ጋር ሚኒ ቦርዱ አለች። ይሄን ባስላይን ከዛ ጋር ሳብ አድርገን ማውጣት እንችላለን። ሚኒ ቦርዳችንን በብሎክ ከፈለግን ደገፍ አድርገን መቀደም መፍታት። ስለዚህ ሚኒ ቦርዳችን እችትና ቻርጅ የምናደርግበት ቻርጅ ፒኗች እችትና ይሄን ይመስላል። እዚህ ጋር ላይ ታለ